ዛሬም ያገኘናቸውን የተወሰኑ ወደ እናንተ ማድረስ ፈልጋለሁ እነሱን እንስማቸው ያርሶ አደሮቹን ንግግር እየጠበቅን ቴክኒሻናት በርካታ ፈተናዎችን እና በርካታ ሁኔታዎችን እያስከፈለ ያለ ትግል ነው። ይህ ትግል ሲጀመርም ከችግር ከመከራ ከመገፋት ችግር የወለደው ችግር ነው ትግል ነው። ትግሉ ሲጀመር አልጋ ባልጋ ሆኖ ከምቾት የተነሳ ትግል አይደለም። ትግሉ አማራን ለማጥፋት አማራኛ ተናጋሪን ከምድረገድ ለማጥፋት አስቦ የተነሳን ሴራ ለማውደም አማራን ለማውደም ታስቦ የተሰራን ሴራ ሊያደናቅፍ ወይም ሊያስወግድ የተነሳ ትግል ነው። ይህ ትግል ከመነሻው እስካለንበት ሁኔታ በርካታ ሁኔታዎችን እያሳለፈ ያለ ትግል ነው። ከመነሻው የተበታተነና የግል ፍላጎት ያላቸው የሚመስል የነበረ ሲነሳ ሲጀመር የግል ፍላጎት ያላቸው ይመስል የነበረ በደንብ ግን በግልባጩ ትግሉ የገባቸው ችግሩ የገባቸው በርካታ ችግሮች የገባቸው የጀመሩትና አሁን ካለንበት የደረሰ ትግል ነው። ሲጀመር እዚህ ደርሳን ተብሎ ያልታሰበ ነገ እናጠፋቸዋለን ነገ ያሉበትን ድርሻ እናጠፋለን ብለው ሲሰርበት የነበረ መነሻ የነበረው ትግል ነው። ይህ ትግል ሲመጣ በርካታ መስዋዕትነት እያስከፈለ ያለ በርካታ ኢኮኖሚ ውድመት እያስከተለ ያለ ትግል ነው። ስንመጣ ሁሉም ታጋይ አንድ አይነት ቁመና አለው ወይ ሲባል የተለያየ ቁመና ነው ያለው። ይህን ትግልም እንዲራዘም ካደረጉ በርካታ ችግሮች ተመሳሳይ አመለካከትና ተመሳሳይ ፖለቲካዊ ወታደራዊ ቁመና አለመኖር ነው። ይህም በርካታ ማሳያ አለው። በርካታ ትላልቅ ቦታ ይዘው የነበሩ ታጋዮች አማራን በመሸጥ አሁን ያሉበትን አሁናዊ ሁኔታ እናውቃለን። እንደውም በተለያየ ሚዲያ የሚለቁት ትግሉ አላስፈላጊ እንደሆነ የሚናገሩ ታጋዮች አሉ። አሁን በቅርብ የገቡ ታጋዮች እና ፍቅሩ የሚባሉ ታጋዮች በርካታ ስማቸው የወረደ በፊት አማራ ያሰኛሉ ተብሎ ተቀምጠው የነበሩ አሁን ግን ያሉበትን ቁመና ምናልባት ከሚዲያ የራቀ ሰው ካልሆነ ለእናንተ አልናገርም እና በርካታ ፈተናዎች እዚያና እዚህ የሚረግጡ ሰዎች ያሳየ በርካታ እንግዲህ ብልጽግና እንደ ብልጽግና ስሙ ብልጽግና ነው። በግልባጩ ግን ብልጽግና ሳይሆን እየተገበረ ያለው ተግባር ሌላ ነው እና ያንን ሰንቀው ውስጥ ለውስጥ እያስቸገሩ ያሉ ኃይሎች ያሉበት በትግሉ ተከትለው የመጡበት ሁኔታ ነው ያለ። አሁን ያለንበት የትግል ደረጃ በጣም የተሻለ ፊት የነበረውን አፋባሃ እየተባለ የተበታተነው ወደ አፋብን ወደ አንድ አማራ ያመጣ አሁናዊ ሁኔታ በጣም ደስ የሚል ነው። ወደ መጨረሻው አካባቢ ምርጫን በተመለከተ በጣም የሚያስቅ አካሄድ ነው እየተካሄደ ያለ። አንዳንድ ወገኖች ወደ ከተማ አካባቢ ሲሄዱ የሚያጋጥማቸውን ችግር እየነገሩ ነው። እውነት ታንክ ተጠምዶ ዲሽቃ ብሬን ተጠምዶ ክላሽ ተሰጥቆ ተይዞ ነው ወይ ምርጫ ይሄ ነፃና ፍትሃዊ ዲሞክራሲያዊ ምርጫ የሚካሄደው? እንዴት ነው ዓለም አቀፍ አሁን የህዝብ ዲፕሎማሲ ስራችን የተሻለ ነው ተብሏል። ይሄ ከተባለ ለዓለም ሚዲያ ምን ያህል እየታወቀ ተጽዕኖ እንዲደረግ እየተሰራ ያለ ስራ ካለ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግድ ሸጥ የሄደ ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለናል እንዴ? የኮ ታስቦ ተብሎ የማይታወቅ ነገር ነው። 62 ሰው ከኛው አይበይ 66 ሰው ገድሏል። 66 ሰው ገደለ። 24 ሰው ቁስለኛ አለ። ከ66ቱ ሰው አንዷ ሴት ነው የገደለ። አንዷን ሴት በጥይት ማለት ነው። እኔ ሞቶ ሳይሆን እሱ በድሮንና በመከላከያ ሰራዊት ያስገደለው ማለት ነው። በባንዳ እየላከ ያስገደለው። ቤታችን ተኝተን ሳናድር እንዴት አድርገን ምርጫ ምን ነው? መጀመሪያ ቤታችን ለምን አነ ዛሬ ክምራችን በዳሪ አይደል ያለ? በሞርተር አይደል እያቃጠለ ያለ ክምራችን? እንዴት ያለ መንግስቱ ነው? መንግስት እንደው እንደዚህ ስለያፍርም እንዴ? እና አሁንም ቢሆንኛ በምንም ታምር ምርጫ የሚባለውን ነገር ኃይለ ማርያም በለጠው እንደ ኃይለ ማርያም እስቲ ደግሞ ብሎ ለቀቅ አድርጎ በኢትዮጵያ በአማራ ያለውን ጫና አይቶ ተተኪ ሰው ወክሎ ቢሄድ ነበር የተሻለ የሚሆን እንጂ አሁን ምርጫ የሚባለው ነገር እኔ ጥጆት ሌላ አይመስለኝም። አስመራጮች እዚህ ያሉት
የወይበኝን ሰው ስም አሁን እኛ ገባዋል። የወይበኝን ሰው ስም እየመዘገበ የወይበኝን በስሙ ተቀሎ ቢሰጥ ላይሳካለት ይችላል። አይሳካም። ከዚህ ቀደም እንኳን አልተመረጠም። በማጭበርበር ነው ያለፈው። በባለፈው ባሳለፍነው ምርጫም እኮ በማጭበርበር ነው አስመራጮች ያሳለፉት እንጂ 100% ድምፅ አግኝቶ አይደለም ያለፈ። ካሁን ቀደም በነበረው ምርጫ እንኳን አሁን ማለት ነው። እንዴት ነው ምርጫ አሁን የምንሰጥ? እና አሁንም ቢሆን እኛ የምንለው እኛ ማዳበሪያ ግንቦት 24 ምናምን ይላሉ። ምርጫውን የዚህ ያለ ማዳበሪያ ውሰዱ እያለ ዝም ብሎ ያስፈርም ከሆነ ማዳበሪያ እንዳመጣ የሚደራስ ያለ ድም የዚህ ያለ ቀልጦ ይቅ ያ አጀብ ነው መቼም አርሶ አደሩ የሚናገረውን እንግዲህ ሁለት አንደኛው መጀመሪያ ላይ የተናገሩት ሰው በተለይ ለዲያስፖራ ያነሱት ነገር ያለ ይመስለኛል። ለመጀመሪያው አርሶ አደር ምንድነው የሚሉት? እንግዲህ ዲፕሎማቲክ ማህበር ትላንት ተነስቷል። በጣም የሚገርም ነገር ነው ማለት እያየን ያለነው ነገር ይሄ ነገር በኢትዮጵያ ውስጥ ባሉ አዲስ አበባ ላይ ባሉ ተፎካካሪ ፓርቲዎች ዘንድ ይነሳሉ ይሄ ጥያቄ ላለው የምር ማለት ነው። ማለት አዲስ አበባ ላይ ያሉ የተፎካካሪ ፓርቲዎች የሚያነሷቸውን ፕራዮሪቲስ ሰምታችኋልና አሁን እዚህ ጋር አርሶ አደሩ የሚለውን ሰምታችኋልና እንደውም የዲፕሎማሲ ስራዎቻችን ውጤታቸው መጤን አለበት ይላል ድርጅቱን እውን አድርጎ። የዲፕሎማሲ ስራዎቻችን ውጤታማ ቢሆኑ ኖሮ እንዴት እንደዚህ አይነት ነገር እንዲደረግ ይፈቀድለታል እና ለምን ዲፕሎማቲክ ፕሬሸር አይደረግበትም የሚለውን ነገር ያነሳሉ። የመጀመሪያው አርሶ አደር። ሁለተኛው አርሶ አደር ደግሞ የሚያነሱትን ሰምታችኋል። እንዴት ብለን ነው የምንመርጠው? በጦር መሳሪያ ተከበን ቤታችን ተኝተን ሳናድር 66 ሰው ከአንድ ቀበሌ የገጠር ቀበሌ ነው ማይንድ ዩ። በአንድ የገጠር ቀበሌ 66 ሰው ቢገደልባችሁ አይደለም በአንድ የገጠር ቀበሌ በአንድ ካውንቲ እንግዲህ ሌሎችም ትልልቅ እንትኖች ብሏቸው 66 ሰው ማለት ምን ማለት ነው? 25 ሰው ቆስለዋል፣ 66 ሰው እንትን ብለዋል። በከባድ መሳሪያ ነው የሚገላቸው። ከላኪያዎቹን እና ባንዳዎቹን እያሰረገ እያስገባ ነው የሚያስገድልብን ይላሉ። በዚህ ህዝብና በዚህ አገዛዝ መካከል ያለውን መስተጋብር በደንብ መረዳት ትችላላችሁ ብዬ አስባለሁ። ከሃዲዎቹንም በተመለከተ ትግሉን እየሸጡ መሄድ የሚፈልጉ ሰዎች በአንድ ወቅት ህዝቡ ያከብራቸው የነበሩ ዛሬ የት ቦታ ላይ እንደሚገኙ እነሱንም በተመለከተ የሚያነሳውን ነገር ህብረተሰቡ እንድትሰሙ በዚህ አጋጣሚ ላንሳው ብዬ ነው። እንግዲህ እነዚህ በአንድ በኩል የአርሶ አደሩ እየያዘ ያለውን ቁመና ፖለቲካዊና ወታደራዊ ቁመና በተመለከተ ያለው የጋራ ግንዛቤ በጣም ይደንቅ ነው። በሌላ በኩል ደግሞ በዲያስፖራ እና በሌሎች አካባቢዎች ያሉ እንቅስቃሴዎች ማድረግ ያለባቸውን ነገር ከማንሳት አንጻር ስቲል አርሶ አደሩም ጭምር እያሳሰበ ያለው በዲፕሎማሲው ዘርፍ የሚሰሩ ስራዎች ተጠናክረው እንዲቀጥሉ የሚያነሷቸው ነገሮች ናቸው። በሌላ በኩል ግን አገዛዙ ያለበትንም ውጥረት ላነሳላችሁ ነው የፈለኩት። ሽምግልና እንግዲህ አንዳንድ አካባቢዎች ላይ በግልጽ እየላከ እንዳለ ሰምቻለሁ። ዛሬው ደግሞ ናዝሬት አካባቢ የነበረው ሁኔታ በርካታ ውጥረቶችን እንደፈጠረ ሰምቻለሁ። በዚህ በሚሊሻው ላይ የተወሰደውን እርምጃ ተከትሎ ከባድ የሆነ ስጋት በአገዛዙ ላይ ማየሉን ሰምተናል። በዛ አካባቢ ላይ ሌላ ተጨማሪ ኃይል መጥቶ አምጥቶ ለማስፈርም ጥረት እያደረገ እንዳለ ሰምቻለሁ። ሌላው ክልሉ ከቁጥጥር ውጭ ሆነ የሚለው ነው። የትኛው ክልል? አማራ አይደለም፣ ትግራይ አይደለም፣ ኦሮሚያ አይደለም። ሌላ ክልል እንግዲህ ከቁጥጥር ውጭ የሆነ ያለው ስትራቴጂክ ሪጅን የሚባለው ኢትዮጵያ ጂኦፖለቲካሊም በጣም ወሳኝ ነው። ከዛ ውጭ ደግሞ ኢትዮጵያ ትልልቅ ፕሮጀክቶች እንግዲህ ካሏት ክልሎች አንደኛው የቤኒሻንጉል ጉሙዝ ክልል ነው። የህዳሴውን ግድብ ጨምሮ እንግዲህ በርካታ መሰረታዊ ስትራቴጂካዊ የሚባሉ የኢትዮጵያ ጥቅሞች ያሉበት አካባቢ ነው። ያን አካባቢ አብይ አህመድ የቆጠረው እንደ ተራ የጦር መሳሪያ ማቀባበያ ኮሪደር አድርጎ ነው የቆጠረው። በዚህም ምክንያት እዛ አካባቢ ላይ ያለው ሁኔታ ዛሬ አሳሳቢ ከመሆን አልፎ በቤኒሻንጉል ጉሙዝ ውስጥ የታጠቁ የሌሎች የሱዳንና ሌሎች ኃይሎች ኢንክሉዲንግ አርኤስኤፍ ትላንት ስናነሳ እንደነበረው በርካታ ቀውሶችን እየፈጠሩ ነው ያለው። በክልሉ አብዛኞቹ ወረዳዎችና በዞኖቹ በቤኒሻንጉል ጉሙዝ በሚገኙ ዞኖች በጣም ከፍተኛ የሆነ በርካታ የታጠቁ ኃይሎች የሚንቀሳቀሱበት
ኢትዮጵያ ውስጥም ያሉ የታጠቁ ኃይሎች የሚንቀሳቀሱበት ከጎረቤት ሀገራትም ጭምር አገዛዙም ያመጣቸው ኃይሎች የሚተራመሱበት በርካታ ኢሌጋል ማይኒንግ የሚካሄድበት መጠነ ሰፊ የሆነ ህገወጥ የጦር መሳሪያ ዝውውር የሚደረግበት አገዛዙ በከፍተኛ ደረጃ ተጋላጭ አካባቢ ያደረገው ኦኤልኤ ፋኖም የጉሙዝ ታጣቂም ሌሎችም ኃይሎች በስፋት የሚንቀሳቀሱበት አካባቢ የሆነ እንደመጣ በግልጽም የሱዳንን ጦርነት ወደዚህ አካባቢ ስቦ ለማምጣት አገዛዙ ያደረጋቸው ጥረቶች በአንድም በሌላ መንገድ የተሳካ የሚመስል ላገዛዙ ማለት ነው በኢትዮጵያ ላይ ደግሞ ከፍተኛ ውጥረትና ጫናን የደቀነ መሆኑን በትክክል የምትገነዘቡበት ነው ማለት ነው። ለምን አንድ ሀገር እንዲህ አይነት ቁልፍ የሆኑ ስትራቴጂክ የምትላቸውን የደህንነቷ ዋስትና የሆኑ አካባቢዎች ላይ እንዴት እንደዚህ አይነት እንቅስቃሴ ታደርጋለች? እንዴት በእንደዚህ አይነት መስታወት ቤት ውስጥ ሆኖ በእንደዚህ አይነት አካባቢ ላይ እጅግ አስፈላጊ በሆኑ አካባቢዎች ላይ ቀጠናዎች ላይ የኢትዮጵያ ሰፊ ትልልቅ መሰረተ ልማቶችም ጭምር ያሉበት አካባቢ ላይ ሌላ ተጨማሪ የጎረቤት ሀገር ጦርነት ወደ ሀገሯ እንዲገባ በዚህ ልክ ያላሰለሰ ጥረት አንዲት ሀገር ታደርጋለች የሚለውን ነገር መጠየቅ አይ ቲንክ ከብዙዎቻችን የሚጠበቅ ይመስለኛል። ዋይ ለምንድነው ዋይ ዘይ ዋንት ቱ ድራግ ዘ ካንትሪ ይሄንን ሀገር በሱዳን ጦርነት ውስጥ ለመክተት ለምን ፈለጉ? ለምንድነው በዚህ ልክ የአርኤስኤፍንም ካምፕ እየፈጠርክ ከካምፕም የድሮን እና ሌሎች ከባድ መሳሪያዎችንም እያቀረብክ ብቸኛው ኮሪደር የቻድ እና የሊቢያ መንገዶች ሲዘጉ ብቸኛ የጦር መሳሪያ አቀባባይ ሆና ኢትዮጵያንም ያህል ሀገር እንዴት በዚህ ልክ እንደዚህ አይነት ቦታ ላይ ትሰራለች የሚለውን ነገር እናንተ ልትጠይቁት የሚገባ ጥያቄ ነው ብዬ ነው ማሰብ። ሀገሩን የሚወድ ሰው ስለ ሀገር ሉዓላዊነት፣ ስለ ህዝቦች ሰላም፣ ስለ ሀገር ሰላምና ደህንነት የሚጨነቅ ኃላፊነት የሚሰማው የትኛውም ኃይል እንዴት ጦርነትን ወደ ሀገሩ ጎትቶ ያመጣል የሚለው ነገር ብዙዎች እንዲጠይቁት የምፈልገው ጥያቄ ነው። በእኔ እምነት ይሄ ለምን እንደሚደረግ ይገባኛል። በተደጋጋሚ ማንስቻለሁ። በዚህም ምክንያት ቤኒሻንጉል ጉሙዝ አሁን ልክ እንደ አማራ፣ ልክ እንደ ትግራይ፣ ልክ ከፊል ኦሮሚያ ላይ እንዳለውና በስፋት ጋምቤላ ላይ እንዳለው ሁኔታ ከቁጥጥር ውጭ እየወጣ ያለ ሌላኛው ክልል መሆን ችሏል ማለት ነው። ቤኒሻንጉል ጉሙዝ እያልኩ ያለሁት ገብቷችሁ ከሆነ ልክ እንደ ሌሎቹ የሀገሪቱ ክልሎች ይሄኛውም ክልል መጠነ ሰፊ የሆነ ቀውስ ውስጥ እየገባ ያለ መሆኑ በግልጽ እየታየ የመጣ ነው። ማን ቀረ? እንግዲህ በሰላማቸው የሚታወቁ የተወሰኑ እንግዲህ ክልሎች የሚባሉ በጣም ጥቂት ናቸው ማለት ነው። አሁን ባለው ሁኔታ በእጅ በጣት የሚቆጠሩ ክልሎች ናቸው። የነዛም ክልሎች ሁኔታ ጦርነት የለም ማለት ህዝባዊ ቅሬታዎችና ህዝባዊ ቁጣዎች የሉም ማለት አይደለም። ብሶቶች የሉም ማለት አይደለም። ህዝባዊ ምሬት ወይንም የህዝብ ምሬት የለም ማለት አይደለም። አብዛኞቹ አሁንም በፖለቲካዊ እና ኢኮኖሚያዊ መደላደል ተፈጥሮላቸው ጥያቄዎቻቸውና የህዝብ ብሶቶች አድሬስ ተደርገው ሳይሆን አገዛዙ በሚፈጥርባቸው ከፍተኛ ጫና ምክንያት ዝም ያሉ ክልሎች ሊኖሩ እንደሚችሉ ገምታለሁ። ከዛ ውጭ ግን አብዛኞቹ ክልሎች የቀውስ ቀጠናዎች እየሆኑ ነው የመጡት። አዲስ አበባ ዙሪያና ናዝሬት ሌሎችም አካባቢዎች ላይ እንግዲህ ያለውን ነገር እየሰማችሁ ነው ያላችሁት። ይሄ በአገዛዙ ላይ በተለይ ማዕከል ላይ ባለው ኃይል ላይ የሚፈጥረውን ውጥረት መገመት ትችላላችሁ። አገዛዙ አሁን እያደረገ ያለው ነገር ምንድነው? በጦርነት ውስጥ እንዴት የትኛውንም ያህል አካባቢ ሉዝ ቢያደርግ በተለይ ቴሪቶሪያል ኮንትሮል የሚያስጨንቀው አገዛዝ እንደሆነ ትመለከታላችሁ። አዲስ አበባን በከፊል ብትቆጣጠርም በቀረችዋ ፓርት ላይ ሆኖ መንግስት ነኝ ብሎ መቀጠል የሚፈልግ እንጂ ለፖለቲካዊ መፍትሄ የሚሰራ አገዛዝ እንዳልሆነ እየተመለከትን ነው። ይሄ አይኮልት የአሰድ ሞዴል ነው። የሶሪያውን አሳድ እንደምታውቁ ደማስቀስ በከፊል እና ኦልሞስት 1/3 የከተማው አካባቢ ወድሞ እሱ በተወሰነው የከተማ ፓርት ላይ የተወሰነው የከተማ ሴክሽን ላይ ሆኖ መንግስት ነኝ እያለ ለመቀጠል ጥረት ያደርግ ነበር። ሌላውን የሀገሪቱን አካባቢ አባንድን አድርጎ ለጣፈንታው ትቶ ልክ አርሶ አደሮቹ እንደሚሉት እኛም መንግስትን አይተነው አናውቅም፣ መንግስትም አይቶን አያውቅም። አልፎ አልፎ ማዳበሪያ ስንፈልግ ማዳበሪያ እንዲያመጣ በተፈቀደለት አካባቢ ላይ ማዳበሪያ አስቀምጦ ያንን ማዳበሪያ ለፖለቲካ ፍላጎትና መጠቀሚያ ሲያውለው እንመለከታለን። ከዛ ውጭ እሱም አያውቀን እኛም አናውቀውም እያሉ ሲናገሩ ትሰማላችሁ ማለት ነው። ክሪቲካል የሆኑ ልክ አሁን ሳውት ሱዳን እና ሱዳናውያን አንድ የዚህ ሂግሊዝ ነው የሚባለው ሱዳን ውስጥ ከደቡብ ሱዳን ያለው የነዳጅ ማስተላለፊያ ቱቦ አለ አይደለም፣ ወደ ፖርት ሱዳን የሚወስደው እሱ የነዳጅ ማስተላለፊያ መንገድ ወይም መስመር በበርካታ ኃይሎች ቁጥጥር ስር ነው ያለው። በአንድ በኩል ደቡብ ሱዳን አለ፣ የደቡብ ሱዳን ነዳጅ ነው ኦይል ነው።
ተላልፎ ግን ማጣሪያው ያለው ፖርት ሱዳን ላይ ነው የሚያልፈው በሱዳን አርሚ እና የሱዳን አርኤስኤፍ የሚባሉ ታጣቂ ኃይሎች ባሉበት አካባቢ ነው ይሄ ክሪቲካል ሚነራል የሚያልፈው በዚህ ሂደት ውስጥ ግን ቁልፍ ስለሆነ ሶስቱም ኃይሎች በጣም በሚያስደንቅ አይነት ሁኔታ የደቡብ ሱዳን መንግስት እነዚህም ሁለት የታጠቁ የሱዳን መንግስትም አልቡርሃን የሚመራው ኃይልም የአርኤስኤፍም ኃይል ይሄንን ክሪቲካል ኢንፍራስትራክቸር አይነኩትም የነዳጅ ማስተላለፊያውን ማለት ነው ምክንያቱም ባንንም በሌላ መንገድ ለሀገራቸው የሚያመጣውን ጥቅም ለጎረቤት ሀገርም የሚሰጠውን ፋይዳ በሚገባ ስለሚረዱ አይደለም ልክ ማዳበሪያ አቅርቦትን በተመለከተ በተለያየ አካባቢ ላይ ማዳበሪያ አቅርቦትን እንዲያደርግ ይፈቀድለታል ለምሳሌ አርሶ አደሩ ስለሚፈልገው ይሄንን የማዳበሪያ በሉት ወይንም ደግሞ የዚህ የሰብአዊ ድጋፍ አቅርቦትን በተመለከተ ምናምን የፋኖ ኃይሎች እንደዚህ አይነት አቅርቦቶች እንዲኖሩ ይፈቅዳሉ የተለያዩ አካባቢዎች ላይ እንደዚህ አይነት እንቅስቃሴ ሲኖር ማለት ነው አገዛዙ ግን አርሶ አደሩን ሲያገኝ ማዳበሪያም ምንም እንደዚህ አይነት ክሪቲካል ይሆን አምርተው ለሀገራቸውም ለህዝባቸውም ለመመገብ ጥረት የሚያደርጉ አርሶ አደሮች እንዲህ አይነት ነገርን ፈልገው በሚሄዱባቸው አካባቢዎች ላይ ሙሉ ለሙሉ አርሶ አደሩን ይዞ ግማሹን የፖለቲካ መጠቀሚያ ያደርገዋል ግማሹን እዚሁ መርጣችሁ ትሄዳላችሁ እያለ አስገድዶ ምርጫ እንዲመርጡ እያደረገ በማዳበሪያ ስም ማዳበሪያን እንደ ፖለቲካል ዊፐን እየተጠቀመ ማህበረሰቡን እንትን ለማለት ሲጠቀምበት ታያላችሁ ሌሎች ሀገራት ይህን ኃላፊነት አይሰማቸውም የምትሏቸው የታጠቁ ኃይሎች በሌሎች ሀገራት የማያደርጉትን ለህዝብ በጣም ወሳኝ የሚባሉ መሰረተ ልማቶችን ወይንም ግብአቶችን ይሄ አገዛዝ ለፖለቲካ ፐርፐስ ይጠቀምበት ተመለከታላችሁ ለማለት ነውና እንዲህ አይነት ነገሮችን ተመልክቻለሁ ኤኒዌይ በዋናነት ቤኒሻንጉል ጉሙዝም የሀገሪቱ እንግዲህ መሰረተ ልማቶችን ቅድም እንዳልኩት ግድቡን ጨምሮ በርካታ ነገር አለ ግን ደግሞ አገዛዙ የሱዳንን ጦርነት ወደዚህ አካባቢ ስቦ ለማምጣት የሚያደርገውን ጥረት ደግሞ ስትመለከቱ በእርግጥም ይሄ አገዛዝ የሚያደርገውን ያውቃሉ ይብላችሁ እንድትጠይቁ የሚያደርግ ነው ለማለት ነው